ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም በአዲስ ቪዲዮ እንደተለመደው መተናል ማለት ነው። እንግዲህ ዛሬ አንድ አስደንጋጭ ነገር ተሰምቷል። ለአብርሃም በተለይ መርዶ የሆነ ነገር እንደሆነ እንግዲህ እናስባለን። ምክንያቱም ይሄ የተጠበቀ ነገር አይደለም። በእርግጥ እስከዛሬ ድረስ በውስጥ መስመርም አንዳንድ የሚላኩልን መረጃዎች አሉ። ነገር ግን ያው አሳማኝ መረጃዎች አይደሉም ብለን ስላሰብን ብዙም ልናወራባቸው አልፈለግንም። ነገር ግን ዛሬ ላይ በጣም በተደጋጋሚ ሁኔታ እየተወራና እየተናፈሰ ያለ ወሬ ተሰምቷል ማለት ነው። እንግዲህ ሄርሜላንና አብርሃምን ያስተዋወቃቸው አቤል እንደሆነ እናውቃለን። አቤል እንግዲህ ከሩታ ጋር አብርሃም እንዲሆን አይፈልግም። እውነት ለመናገር ከበፊት ጀምሮ ከአብርሃም ጎን ቆሞ አብርሃም ከሩታ ጋር እንዲለያይ የሚፈልግ አይነት ሰው ነው። ምክንያቱም ሩታ ለአብርሃም ትሆነዋለች፣ ትገባዋለች ብሎ የሚያስብ ሰው ስላልሆነ ማለት ነው። እናም እንግዲህ ያው ብዙ ጊዜ ሁላችንም እንግዲህ የአብርሃም በጣም የቅርብ ሰው፣ የልቡ ሰው፣ እጅግ በጣም የሚወደው ጓደኛው፣ ወንድሙ እንደሆነ እናውቃለን። ነገር ግን ከጊዜ ወደዚህ እየወጣ ያሉ አንዳንድ መረጃዎች አሉ። እነሱ ምንድናቸው? እንግዲህ ሄርሜላና አቤል ግንኙነት አላቸው የሚሉ ናቸው ማለት ነው። እንግዲህ ዛሬም የተወሰኑ ፎቶዎችም ወጥተዋል። አንዳንድ በእነሱ ግንኙነት ዙሪያ የወጡ ወሬዎችም መረጃዎችም አሉ ማለት ነው። እንግዲህ ይሄ ነገር ለአብርሃም እጅግ በጣም መጥፎ ዜና ነው ብዬ አስባለሁ። እንግዲህ አብርሃም ይሄንን ወሬ ሰምቷል ወይስ አልሰማም፣ መረጃው ሳለው ወይ የሚለውን ነገር እንግዲህ በሂደት የምናየው ነው የሚሆነው። ነገር ግን አብርሃም ይሄንን መረጃ ቢሰማ ያው እውነት ለመናገር እጅግ በጣም ከቁጥጥር ውጭ የሆነ ነገር እንደሚፈጠር እርግጠኛ ነኝ። ምክንያቱም አይደለም ሄርሜላ እንደዚህ አይነት ግንኙነት አላት ተብሎ ይቅርና አሁን እንኳን ሩታ ከኔ ጋር ሁን እያለች እየለመነችው ያለችውን ይችን ትንሿን ነገር እንኳን ስታስጨንቀው ከዛም በቃ ራሴን ነው ማጠፋው እኔ ላብድ ነው በቃ ምናምን ሲል እንኳን ሰምተነዋል። እና ይሄ ነገር ለአብርሃም ጥሩ ስሜትን ይዞለት አይመጣም የሚል ስሜት አለኝ። እና አቤልም ደግሞ የቅርቡ ሰው ስለሆነ በቅርብ ሰው ደግሞ መከዳት እጅግ በጣም ነው የሚያመው እውነት ለመናገር። ለማንኛውም ግን የአቤልና የሄርሜላን እንግዲህ ፎቶዎች እየተሰራጩ ይገኛሉ። ይሄ እንግዲህ እጅግ በጣም ነው የሚያሳዝነው። ምክንያቱም አብርሃምን ሁለቱም ናቸው የከዱት ማለት ነው። እንግዲህ ሄርሜላም አቤልም ከድተውታል ማለት ነው። እንግዲህ አንዳንድ የተሰራጩ ፎቶዎች አሉ። በእርግጥ ሁሉም ፎቶዎች ሚዲያ ላይ አልዋሉም። ነገር ግን እኔ እንደግል አብርሃም ይህንን ነገር ራሱ እስከሚያወጣው ድረስ ራሱ እስከሚናገር ድረስ ነገሮች ባይፈጥኑ መልካም ነው የሚል ሀሳብ አለኝ። ምክንያቱም ለአብርሃም እጅግ በጣም መርዶም ጉዳትም ስለሆነ ማለት ነው። በሌላ በኩል ግን እንግዲህ ይሄ ዜና ደግሞ ሩታን ያስደስታታል የሚል ሀሳብ አለኝ። ምክንያቱም ሩታ እንግዲህ ሰሞኑን ያው አብርሃምን ወደ እርሷ ለመመለስ የማታደርገው ጥረት የለም። ስለዚህ እንግዲህ ለአብርሃምና ለሩታ ግንኙነት ደግሞ እጅግ በጣም መልካምና ነገሮችን የሚያመቻች ነው ብዬ አምናለሁ፣ አብረው እንዲሆኑ ማለት ነው። ለማንኛውም ግን እውነት ሄርሜላ ይሄን ነገር አድርገሽው ከሆነ እውነት የወጡት ፎቶዎች ትክክለኛና የእውነት ፎቶዎች ከሆኑ እጅግ በጣም ነው የሚያሳዝነው። እውነት ለመናገር አብርሃም ልጁንም ሚስቱንም የተወው ላንቺ ብሎ ነው፣ ላንቺ ብሎ ህይወቱን በሙሉ አቁሟል ማለት ነው። ስለዚህ አንቺ ደግሞ ይሄንን ነገር ከጀርባው ያደረግሽ ከሆነ ከገዛ ጓደኛው ከአቤል ጋር ተመሳጥራችሁ አብርሃምን ለመጉዳት ያስባችሁ ከሆነ ይሄንን ነገር ያደረጋችሁት እጅግ በጣም ነው የሚያሳዝነውም የሚያሳፍረውም እውነት ለመናገር ማለት ነው። ምክንያቱም አብርሃም ላንቺ ብዙ ዋጋን ብዙ መስዋዕትነትን ከፍሎልሻል። ለምሳሌ ልጁን ትቷል፣ ሚስቱን ትቷል፣ ከቤተሰቦቹ ጋርም አንዳንድ ጊዜ ይጨቃጨቃል በዚህ ጉዳይ ምናምንና አንቺን ብሎ ሁሉን ነገር ለተወልሽ ሰው ከገዛ ጓደኛው ጋር ሆናችሁ ተመሳጥራችሁ እንደዚህ አይነት ነገር እየፈጸማችሁ ከሆነ በጣም ነው የሚያሳዝነው። ብልግናም ስለሆነ ማለት ነው የሚያሳዝን ነገር ነው። ለማንኛውም ግን አብርሃም አሁን ላይ ሽምግልናም ሰርግም ሌሎችም ነገሮችን እያሰበ እንደሆነ ሁላችንም እናውቃለን። ስለዚህ እነዚህ ነገሮች ለጊዜው ያዝ አድርገህ ነገሮችን ብታጣራ መልካም ነው የሚል ሀሳብ አለኝ። ምክንያቱም የሚፈጠረው ነገር አይታወቅም። እውነትም አቤልና ሄርሜላ ይሄ ግንኙነት ካላቸው መጨረሻ ላይ ባዶህን የምትቀረው የምትጎዳው አንተ ነህ። ለማንኛውም ግን አቤልንም ትንሽ ጀርባውን ብታጠና መልካም ነው። ምክንያቱም ባለፈውም እንዳየነው ከሆነ እንግዲህ አብርሃም አይወድሽም፣ አንቺን አይፈልገሽም፣ አያፈቅረሽም እያለ እንግዲህ አንተ ችለኸው የኖርከውን ይዘኸው ደብቀኸው የኖርከውን ነገር ይፋ እንዲወጣና ግዴታ ከሄርሜላና ከሩታ መምረጥ እንዲኖርብህ ያደረገ ሰው አቤል ነው። ስለዚህ አቤል እንደውም የዛኔ እንደዛ ሲያደርግ እኮ ለምንድን ነው እንደዚህ ያደረገው? አብርሃምና ሄርሜላን ለማጣላት አስቦ ነው እንዴ? ለምንድን ነው አብርሃምን ምረጥ እያለ የሚያስጨንቀው የሚሉ ሀሳቦች ራሱ ተነስተው ነበር። ስለዚህ አቤልን ትንሽ መጠራጠር አለብህ ብዬ አምናለሁ። ምክንያቱም አንተ ሄርሜላን እንደማትወዳት አሳይቶ ሄርሜላን ለግሉ ለማድረግ አስቦ ነበረ ያንን ጥያቄ ሲያነሳብህ የነበረው። ስለዚህ ነገሮችን ቆም ብለህ ብታስብ
ብታስተውል መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን የወጡት መረጃዎች የወጡት ፎቶዎች እንዳሉ ሆነው ከዛ በተጨማሪ እንግዲህ ሌሎች ቪዲዮዎች ምናምን አሉ የሚባሉ ወሬዎች አሉ። ስለዚህ እነዚህ ነገሮች በደንብ ፈልገህ አጣርተህ ነገሮችን ማረጋገጥ አለብህ የሚል እምነት አለኝ። እውነት ለመናገር ሰሞኑን በሄርሜላ ላይ የሚወጡ መረጃዎች ምንም ጥሩ መንፈስ የላቸውም። እንደውም ምንድነው ሲባልም የነበረው ሰሞኑን ጭራሽ አብርሃምን የሆነ መተት ነገር አሰርታበት ነው ለግሏ ያደረገችው ወይም እንደዚህ ያደረገች ያለችው እንጂ በፍጹም አብርሃም ሩታን የሚተው አይነት ሰው አይደለም፣ በጤናውም አይደለም እየተባለ ነው ማለት ነው። ምክንያቱም ያው ጤንነት እንደማይሰማው ራሱ አብርሃም በአንደበቱ ተናግሯል ባለፈው ዕለት እና እንግዲህ ሄርሜላ እንደዚህ አይነት መረጃዎች ከተለያዩ ምንጮች እየወጡባት ነው የሚገኙት። እንግዲህ የውስጥ አዋቂዎች ራሱ እየተናገሩ ነው። አዎ ሄርሜላ ሰርታበታለች፣ የሆነ ነገር አስደርጋበታለች። ለዛ ነው ከሄርሜላ መለየት ያልቻለው እንጂ በፍጹም አብርሃም በሩታ ላይ ልቡን የሚቀይር አይነት ሰው አይደለም የሚሉ መረጃዎችም እየወጡ ይገኛሉ ማለት ነው። ለማንኛውም ግን አንዳንድ ጊዜ እስኪ ከትዳር ከጋብቻ ምናምን ወሬ ወጣ በሉና እስኪ ራሳችሁን አንዳንዴ በቃ ሲንግል አድርጋችሁም እኮ ማሰብ ትችላላችሁ። እነ አብርሃምም ሩታም ሁላችሁም ማለት ነው። እና አንዳንድ ጊዜ ካልተጋባን አንኖርም አይነት ህይወት አታድርጉት። ህይወትን በቃ እስኪ የተወሰነ ጊዜ ነፃ ሆናችሁ ሲንግል ሆናችሁ እስኪ ላይፍን ሞክሩትና ከዛ በኋላ በተረጋጋ መንፈስ የራሳችሁን ውሳኔ ተወስናላችሁ። እንዴ አንዳንድ ጊዜ በጣም የሚገርመኝ በቃ በሩታም በአብርሃም ዙሪያ ያሉ ሰዎች በሙሉ ልክ ሩታና አብርሃም ሲለያዩ የሆኑ ሰዎችን ይዘውላቸው ይመጣሉ። ለአብርሃምም የሆነች ሴት ያመጣሉ፣ ለሩታም የሆነ ወንድ ያመጣሉ ምናምንና እንዴ ካፕል ካልሆኑ ወይ ደግሞ ጥንድ ካልሆኑ ካልተጋቡ መኖር አይችሉም እንዴ እነዚህ ሰዎች? በቃ ሩታም ብቻዋን ትኖር ሲንግል ሆና አብርሃምም ሲንግል ሆኖ ይኖር ለተወሰነ ጊዜ። በቃ ለምንድን ነው ግዴታ የሆነ ሰው የሚያስፈልጋቸው? ባል ወይም ሚስት ወይም ደግሞ ፍቅረኛ ለምንድን ነው የሚያስፈልጋቸው? እነዚህ ሰዎች በቃ ፍቅር ግንኙነትን ምናምን ሲያስቡ የሚጎዱ ብዙ ጊዜ ሰላማቸውን የሚያጡ ምናምን አይነት ሰዎች ከሆኑ እስኪ የተወሰነ ጊዜ ደግሞ ብቻቸውን ሆነው በብቸኝነት ህይወትን ይምሩት። ምንም አይሆኑም። ስንት ዘመናቸውን እኮ ብቻቸውን ነው የኖሩት አይደለ? በቃ 2 ዓመት 3 ዓመት ምናምን ቢሆናቸው ነው እንደዚህ ፍቅረኛ ወይም ትዳር የሚለው ነገር ውስጥ የገቡት። ስለዚህ ብዙ ዘመን የኖሩበት ብቸኝነት ህይወት አለ። ስለዚህ ያንን የብቸኝነት ህይወት እስኪ ደግሞ ለተወሰነ ጊዜ ይሞክሩትና ከዛ በኋላ አእምሯቸውም ሲረጋጋ እነሱም ነገሮችን ሰፋ አድርገው ማሰብ የሚችሉበት ደረጃ ላይ ሲደርሱ የትዳርን ጉዳይ ያስቡበት ድጋሚ የሚል ሀሳብ አለኝ። ለማንኛውም ግን አብርሃም በሄርሜላ ላይ የሚወጡ መረጃዎችን ትንሽ ብታጣራቸው መልካም ነው የሚል ሀሳብ አለን። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።